ይሄ ትንሽ ስለሚያወዛግብ ትኩረት ብትሰጡት አሪፍ። ይሄ ማለት በወድሽ ኑሮ ደስተኛ ሆን ነበር ማለት አይደለም። የኔ ባትሆኝ እኮ ህይወቴ ባዶ ነው። To summarize, hello everyone, today we're going to explore conditional sentence. ሁኔታዊ አረፍተ ነገር ማለት ነው። ለሆነ ውጤት የሆነ ሁኔታ ወይም ምክንያት እንዳለ ለማስረዳት ስንፈልግ የምንጠቀመው አረፍተ ነገር ነው። እስከ መጨረሻው አብራችሁን ቆዩ። Let's dive in. What are conditional sentences ወይም conditional sentence ምንድን ናቸው? ሁለት ፓርት አላቸው ወይም ሁለት ክፍል አላቸው። if clause and main clause. if clause ዲፔንዳንት ነው። እንደ ዲፔንዳንት አልነው ራሱን ችሎ ብቻውን መቆም ስለማይችል ነው። እንደ አረፍተ ነገር ሆኖ መቆም አይችልም። main clause ደግሞ ኢንዲፔንዳንት ነው። so if clause እና main clause አለው። There are four main type of conditional sentence. አራት የተለመዱ conditional sentences አሉ። የመጀመሪያው ዜሮ ኮንዲሽናል ነው። ሁለተኛው ፈርስት ኮንዲሽናል፣ ሰከንድ ኮንዲሽናል እና የመጨረሻው ሰርድ ኮንዲሽናል ይባላል። ዜሮ ኮንዲሽናል ምንድነው ስንል ከስሙ እንደምንረዳው ዜሮ ነው። በቃ የአንዱ ሁኔታ አይቀይረውም። ኢፍ ክሎዝ ላይ ፕሬዘንት ሲምፕል ከሆነ ሜን ክሎዝ ላይ ፕሬዘንት ሲምፕል ይሆናል ማለት ነው። ጀነራል ትሩዝ፣ ፋክትስ፣ ኢንስትራክሽንስ ጠቅላላ ያሉ እውነታዎችን ወይም ሀቆችን እና ትዕዛዞችን የመሳሰሉ ነገሮችን ይዟል። ለምሳሌ if you see him tell him to call me፣ ይሄ ኢንስትራክሽን ካየኸው እንዲደውልልኝ ንገረው ማለት ነው። ማቀየር እንችላለን። በነገራችን ሜን ክሎዝን ወደ ኢፍ ክሎዝን ወደ ሜን ክሎዝ አድርገን አቀየር መናገር እንችላለን። ለምሳሌ እዚህ ኤግዛምፕል ላይ tell him to call me if you see him ስለማግኘቱ ሳይሆን አጉልተን መናገር የፈለግነው ስለ መንገሩ ትኩረት እንዲያደርግበት እየነገርነው ነው ማለት ነው። ኮማ እናጠፋለን በነገራችን ላይ። ሌላ ኤግዛምፕል if you hit I see it melts፣ ይሄ ደግሞ ጀነራል ትሩዝ ነው ወይም ፋክት የታወቀ እውነታ ወይም ሀቅ ስለሆነ በረዶን ካሞቅ ነው ምን ይሆናል? ይቀልጣል። ሶ ዜሮ ኮንዲሽን የኢፍ ክሎዝም ሜን ክሎዝም ተመሳሳይ አገባብ ያላቸው ፕሬዘንት ሲምፕል በሁለቱም ነው የምንጠቀመው ማለት ነው። ወደ ቀጣይ ፈርስት ኮንዲሽናል የምንለው ደግሞ ፕሮባብል ኦር ፖሲብል ኮንዲሽን ተብሎ ይጠራል። የመሆን ቻንስ እንዳለው እውነተኛ የመሆን ለወደፊት የመሆን ቻንስ እንዳለው እያሰብን የምናገረው ሲሆን ነው። ፎርሙላውም ወይም ደግሞ አገባባችን የሚሆነው ደግሞ ኢፍ ክሎዝ ላይ ፕሬዘንት ሲምፕል አለ። ከዛ ሜን ክሎዝ ላይ ደግሞ ዊል ብለን ቤዝ ቨርብ እንጠቀማለን። ቤዝ ቨርብ ማለት ኤስም ያልተጨመረበት ፓስትም ያልሆነ ቀጥታ ከዲክሽነሪ የምናገኘው ቃል ነው። በምሳሌ ነኝ if you eat meat you will be fat፣ ስጋ ከበላህ ወፍራም ትሆናለህ ወይም ትወፍራለህ ማለት ነው። መቼ? ለወደፊት። ኢንፋሳይዝ ማድረግ የፈለግነውን ትኩረት በማድረግ ወይም ደግሞ ማጉላት የፈለግነውን ትኩረት በማድረግ መቀየር ቦታቸውን እንችላለን። ሌላ ኤግዛምፕል if it rains tomorrow I will stay home፣ ነገ ከዘነበ ቤት ሆናለሁ። if she calls me I'll answer፣ ከደወለችልኝ እመልስላታለሁ እያልን እንደዚህ መቀጠል እንችላለን። ወደ ቀጣይ ሰከንድ ኮንዲሽናል፣ ይሄ ትንሽ ስለሚያወዛግብ ትኩረት ብትሰጡት አሪፍ ነው። በሌላ ስሙ ኢምፕሮባብል ኮንዲሽን ተብሎ ይጠራል። ወይም ደግሞ የመሆን እድል የለውም ብለን ነገሩን እንደማናደርገው ወይም ደግሞ እንደማይሆን እያሰብን ስንናገር የምንጠቀመው አረፍተ ነገር ነው። this is for hypothetical situation in the present or future፣ መላምታዊ ሀሳባችን ወይም ንግግራችን አሁን ላይ ወይም ወደፊት በሚሆን ነገር አስበን ስንናገር እንጠቀመዋለን። ፎርሙላውም ወይም ደግሞ አገባባችን ደግሞ የሚሆነው ኢፍ ላይ ፓስት ሲምፕል አለ። ከዛ ሜን ክሎዝ ላይ ደግሞ would ፕላስ ቤዝ ቨርብ እንጠቀማለን። ለምሳሌ if I loved you I'd be happy፣ ይሄ ማለት በወድሽ ኑሮ ደስተኛ ሆን ነበር ማለት አይደለም። ትርጉሙ አልወድሽም እንጂ በወድሽ ደስ ይለኛል እያልኩ አሁን ላይ ፕሬዘንት ላይ አልወድሽም እያልኩ ነው ማለት ነው። የተጻፈው ግን ፓስት ነው። ላቭድ ስላልኩ ፓስት ነው ማለት አይደለም። ፖዚቲቭ ከሆነ ንግግራችን ትርጉማችን ኔጌቲቭ ነው የሚሆነው። ኔጌቲቭ ከሆነ ደግሞ ትርጉማችን ፖዚቲቭ ነው። ሌላ ምሳሌ if I had $1 million I would travel the world፣ $1,000,000 የለኝም እንጂ ቢኖረኝ ዓለምን እዞራለሁ እያልኩ ነው። እዚህ ጋር ትርጉሙ የለኝም ነው የሚያመለክት። ኔጌቲቭ አድርገን ደግሞ እንየው if you weren't mine my life would be nothing፣ አንቺ የኔ ነሽ እንጂ የኔ ባትሆኝ እኮ ህይወቴ ባዶ ነው እያልኩ ነው። እዚህ ጋር ደግሞ ኔጌቲቭ ስለሆነ ትርጉሙ አሁን ላይ ልጅቷ የኔ ናት ማለት ነው። ለፊውቸር ደግሞ እንየው እስኪ if I were to win the lottery I would buy a car ብል ሎተሪ አላሸንፍም እንጂ እያልኩ ነው። ለመቼ? ለወደፊት። ባሸንፍ መኪና እገዛለሁ። ሐሳቤ አሁን ላይ ለወደፊት እንደማይሆን እያሰብኩ ነው የምናገረው። ከላይ ስነሳ ምን ብያለሁ? ሰከንድ ኮንዲሽናል ሴንተንስ የምንጠቀመው ነገሩ እንደማይሆን እያሰብን ስንናገር የምንጠቀመው አረፍተ ነገር። እዚህ ጋርም ለወደፊት አይሆንም እንጂ ሎተሪ አይደርሰኝም እንጂ ቢደርሰኝ መኪና እገዛለሁ እያልኩ ነው። የመጨረሻው ሰርድ ኮንዲሽናል የምንለው ነው። ይህ ደግሞ ኢምፖሲብል ኮንዲሽን ወይም ደግሞ በፍጹም የማይሆን ሐሳባዊ ንግግር ነው። መቼ ላይ? ባለፈ ታሪክ ማለት ነው። እንደዚህ ቢሆን ኑሮ እንደዚህ ሆኖ ነበር፣ እንደዚህ ባይሆን ኑሮ እንደዚህ አይሆንም ነበር እያልኩ መናገር ስፈልግ ምን እንጠቀማለሁ? ሰርድ ኮንዲሽናል እንጠቀማለን። ፎርሙላው ደግሞ ኢፍ ክሎዝ ላይ ፓስት ፐርፌክት አለ። ፓስት ፐርፌክት ፎርሙላው እንዴት ነው? ሀድ ብለን ቨርብ ስሪ መጠቀም። ከዛ ሜን ክሎዝ ላይ ደግሞ ውድ፣ ኩድ፣ ሹድ ሊሆን ይችላል ተጠቅመን ሃቭ ብለን ፓስት ፓርቲሲፕል ወይም ቨርብ ስሪ መጠቀም። ቀላል ነው። ኢፍ ክሎዝ ላይ ፓስት ፐርፌክት እንጠቀማለን። ሜን ክሎዝ ላይ ውድ፣ ኩድ፣ ሃቭ የመሳሰሉትን አድርገን ቨርብ ስሪ መጠቀም ነው። ለምሳሌ if I had studied harder I would have passed the exam፣ በርትቼ አጥንቼ ቢሆን ኑሮ ፈተናውን አልፈው ነበር እያልኩ ነው።
ቨርብ ብቻ ማለት ነው ትርጓሜው ላይ ፈተናውንም አላለፍኩትም ማለት ነው። ሌላ ኤግዛምፕል if I had known about the party I would have gone። ስለ ግብዣው ሰምቼ ቢሆን ኑሮ ያኔ ማለት ነው ሂጄ ነበር። እንደዚህ ያደርግ መጠቀም እንችላለን። to summarize ዚሮ ኮንዲሽናል ፋክት ኤንድ ኢንስትራክሽን ፎርሙላም ፕሬዘንት ኢፍ ክሎዝ ላይ አለ፣ ፕሬዘንት ሜን ክሎዝ ላይ አለ፣ ተመሳሳይ ነው። ፈርስት ኮንዲሽናል ደግሞ ፖሲብል ወይም ፕሮባብል ኮንዲሽን ኢን ዘ ፊውቸር የሆነ ነገር እንጠቀመዋለን። ፕሬዘንት ሲምፕል እንጠቀማለን ኢፍ ክሎዝ ላይ፣ ፊውቸር ደግሞ ሜን ክሎዝ ላይ እንጠቀማለን። ሰከንድ ኮንዲሽናል ደግሞ ኢምፕሮባብል ተብሎ ይጠራል ኢን ፕሬዘንት ኦር ፊውቸር ላይ አሁን ላይ ወይም ለወደፊቱ እንደማይሆን ነገር እያሰብን ስንናገረው ነው። ኢፍ ክሎዝ ላይ ፓስት ይሆናል፣ ሜን ክሎዝ ላይ ደግሞ ውድ ብለን ቤዝ ቨርብ መጠቀም ነው። ሰርድ ኮንዲሽናል ደግሞ ኢምፖሲብል ተብሎ ይጠራል። ኢፍ ክሎዝ ላይ ፓስት ፐርፌክት እንጠቀማለን፣ ሜን ክሎዝ ላይ ደግሞ ውድ ሃቭ ቨርብስ አድርገን እንጠቀማለን ማለት ነው። ለዛሬ እነዚህ ነበር ያስኩላችሁ። ሀሳባችሁን ኮሜንት ላይ አሳውቁኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታንክስ ፎር ዋቺንግ ኤንድ ሲ ዩ ኔክስት ታይም።